መቼም ዴስቲኒ ኢትዮጵያ የጠፋችሁት አገር ነግቶላት ነው አትሉኝም? ሰላም፣ ዛሬ የሆነ ነገር ትዝ ብሎኝ የመጣሁት ይውላችሁ። በሆነ ነገር መካከል ብልጭ ብሎ የሚታይ ጭላንጭል ተስፋን ሰንቀው ለሀገር መፍትሄ ለማበጀት የሚታትሩና የሚደክሙ ግለሰቦች፣ ድርጅቶች ብቅ ይላሉ። ከዛ ግን መፍትሄውም ምን እንደሆነ ሳይነግሩን አጠቃላይ ማጠቃለያው ምን እንደሆነ ሳናውቀው ልክ እንደ መስቀል ወፍ ባየንበት ፍጥነት ይጠፋሉ። እኛም የት ሄዱ ምን ሆነ ብለን አንጠይቅም። መጀመሪያም ያው ከላይ አይደል ስራችን፣ እንደዛ ይሰማኛል። ከነዚህ ውስጥ ዛሬ የጠፋችሁ ልላችሁ የወደድኩት እንግዲህ ከዛሬ በኋላ ብዙ ተቋማትን፣ ግለሰቦችን፣ መጽሐፍት የጻፉ ሀሳባቸውን ያመጡና በዚህ በኩል መሰራት አለበት እንዲህ መሆን አለበት ብለው እየደከሙ ቆንጆ ሀሳብ ሰንቀው ግን እምጥግቡ ስምጥ የማናውቃቸው ሰዎችን ማፈላለግ እንጀምራለን። ለዛሬ እንደነገርኳችሁ 01 ብላችሁ ያዙልኝና ዴስቲኒ ኢትዮጵያ የት ገባችሁ ብዬ መጠየቅ እፈልጋለሁ። ዴስቲኒ ኢትዮጵያን ታስታውሱ ከሆነ በተለይ 2020 አካባቢ የሀገሪቱን የሚዲያ ተቋማት በሙሉ ተቆጣጥሯቸው ነበረ። በምን ለኢትዮጵያ ተስፋ የሰነቀ ጭላንጭል ሀሳብ ይዘው መጥተው ያወያዩ፣ የተለያዩ አንድ ላይ ማዕድ ይቋደሳሉ ብለን የማናስባቸውን አካላቶች በአንድ ላይ ማዕድ አቋድሰው አንድ አዳራሽ ውስጥ አሰባስበው፣ ይሄ ማለት ገሚሱ ጫካ ሆኖ ሲዋጋ የነበረ፣ ገሚሱ ቤተ መንግስት የከተመ፣ አንዳንዱ ደጅ ተሰዶ የነበረ፣ አንዳንዱ በሀገር ውስጥ አስሮ የነበረ ሁሉ አልቀረም። እነዚህ አካላቶች እንግዲህ በፖለቲካል አመለካከታቸውና ለሀገር ይበጃል በሚሉት እሳቤ እጅግ ዳርና ዳር የቆሙ የብሔረሰብ ነፃ አውጪ ነኝ ባይሆንም የሀገር አንድነት አማኙንም ሁሉንም በጋራ አድርገው ስለ ሀገር ያወያዩ ነበር። ለእነዚህም ደግሞ 4 ሲናሪዎችን አበጅተው ነበር። ታስታውሱ ከሆነ ሰባራ ወንበር፣ አፄ በጉልበቱ፣ የፉክክር ደጅና የፉክክር በርና ንጋት የተሰኙ ሴናሪዎች ነበሯቸው። እንግዲህ በዚህ ውይይት የነበሩት ሰዎች ዛሬ የት ደረሱ? ምንስ መጣ? ተወያየን። ከዛ ግን የሆነ ቦታ ላይ ሳይደረስ ያው ተበተነ። ዴስቲኒ ኢትዮጵያስ ምን እየሰራ ነው? ዛሬ የት ነው ያለው? ንጋት ለምሳሌ በቃ አይደል ተስማምተን ጥፋቶቻችንን አምነን በጋራ የኢትዮጵያ ሕዝቦች ተክሰው ይቅርታ ተባብለን ምናምን የምንመሰርተው ስርዓት ማለት ነው። እንግዲህ ንጋትን ሊያመጣ የሚችለው ተብሎ በየቀኑ እኛ ንጋትን መርጠናል እናንተስ በሚሉ ሀሳቦች ራሱ ፍጹም ተጨናንቀን ነበር። በእርግጥ ንጋት በራሱ ማንና ማን ተጣልተው እነማን ተታርቀው ማን ተክሶ ምን ሆኖ ለሚሉት ጥያቄዎች ያው እንግዲህ እዛ የብሔረሰብ ነፃ አውጪውም በሀገር አንድነት የሚያምነውም የተለያየ ተልእኮ ያለ ያነገበውም ሁሉ ገብቶ ነው እንግዲህ ሀሳብ ሲያዋጣ የነበረው። ዴስቲኒ ኢትዮጵያ የጠፋችሁት አገር ነግቶላት ነው አትሉኝም? ለምን ብትሉኝ ያኔ እንኳን እዛ አዳራሽ ውስጥ ከሰበሰባችኋቸው አካላቶች ውስጥ ገሚሱ በመጣበት እግሩ መልሶ ተሰዷል። ገሚሱ እስር ቤት ገብቷል። ገሚሱ ተደምሮ ሀገር የሚያስተዳድረው አካል ጋር ሀገር እያስተዳደረ ነው። ገሚሱ ደግሞ ድሮም ግራ የገባው ነው። ግራ እንደገባው እዚሁ ሀገር ውስጥ ከትሞ ነው ያለው። ታዲያ ዴስቲኒ ኢትዮጵያ ያሳየንን ጭላንጭል ልክ እሳት እንዳይጠፋ አመድ እንደሚለብሰው አመድ አልብሶ ረመጡን ከድኖ ብስ አለ ወይስ የት ሄደ ብለን እንጠይቃለን። ዴስቲኒ ኢትዮጵያዎች ሄሎ፣ የት አላችሁ? ሀገር ነካላት ወይስ አፄ በጉልበቱ ያስተዳደራት ነው? ወይስ ሰባራ ወንበር ላይ ነን? ማስተዳደር ፈልጎ ቅንዓነት ኖሮ አቅም ያነሰው ስርዓት? ወይስ የፉክክር ደጃፍ ሳይዘጋ አደረ ሆኖብን ተበታትነን ቀረን? ምን ላይ ናችሁ? አንቺ ምን ታስቢያለሽ ብትሉኝ፣ ለነገሩ ያው ነጭ ፈንድ አድርጎት ምን ያመጣል?